ሚስቱን ወድሻለሁ አድንቅሻለሁ ምናምን የሚል ባል ብዙ የለም መሰለኝ ኢትዮጵያ ውስጥና ያንተ ቃለመጠይቅ በኔ ትዳርና በቤቴ ላይ ያለው ተጽዕኖ ልነግርህ አልችልም። እንደው ማለት በጣም ነው ባለቤቴ ፕራውድ የሆነች በኔ በቃ እንኳን ተስትናገር በቃ መላጫፍና በቃ እንደዚህ ማለት በቃ ገርሟታል። በቃ ኢቭን እስካሁን አንዳንዴ ታየዋለች ትከፍተዋለች በጣም በቃ ይገርማታል። ለራሷ ኩራት ነው እንኳን ሰፈሩም አካባቢ ኢቭን እንደው እኔም በትክክል የማያውቁኝ ሰዎች ምናምን በጣም ብዙ ዳውት ክሊር ነው ያደረኩ ለጤና እንደዚህ አይነት ሰው ነው እንዴ ምናምን። በጣም የሚገርመው ደግሞ በጣም ብዙ ሰው በቴሌቪዥን በስነ ስርዓት ከልጆቹ ከቤተሰቦቹ ጋር ቁጭ ብሎ ነው የሰማኝ። በጣም ብዙ ስክሪንሻት ይላክልኝ ነበር እያየን ነው ሚስትን እንደዚህ ማድነቅህ እንደዚህ አይነት ባል የት ነው ያለው ምናምን እየተባለ እኮ ነው የሚደወልልኝ። እቺ ብለህ እኮ ምርጫ ያነሽ ነው ያልካት ማለት ሚስቱን ወድሻለሁ አድንቅሻለሁ ምናምን የሚል ባል ብዙ የለም መሰለኝ ኢትዮጵያ ውስጥና